Questa mattina mi sono alzato, oh bella ciao, bella ciao, bella ciao, ciao. ጣሊያን በዓለም ላይ በዩኔስኮ የተመዘገቡ በርካታ ቅርሶች የሚገኙባት ሀገር ናት። በዚህም ቪዲዮ በሮማ አደባባዮች እንዘዋወራለን፣ በቬኒስ የውሃ ላይ ከተማ እንሳፈራለን፣ እንዲሁም ስለ ጣሊያን አስገራሚ እውነታዎችን እናያለን። እስከ መጨረሻው አብራችሁን ቆዩ። ጉዟችንን የምንጀምረው ከዋና ከተማዋ ሮም ነው። ሮም የዘላለም ከተማ ትባላለች። የሮማውያን ስልጣኔ በዓለም ታሪክ ላይ ትልቁን አሻራ ጥሎ አልፏል። በተለይም ግዙፉ የኮሎሲየም ስታዲየም የጥንታዊ ሮማውያን የምህንድስና ጥበብ ማሳያ ነው። ሮም ውስጥ ሌላኛው የሚገኘው አስገራሚ ጥንታዊ ቦታ የቫቲካን ከተማ ነው። ይቺ በዓለም ላይ ትንሿ ሀገር ብትሆን በውስጧ ግን በዓለም ላይ ዝነኛ የሆነ የጥበብ ስራዎችንና ቤተክርስቲያናትን ይዛለች። ከሮም ወጣ ስንል ደግሞ ወደ ቬኒስ እናመራለን። ቬኒስ በመንገድ ፈንታ በውሃ ቦዮች የተሞላች ልዩ ከተማ ናት። ጀልባን እየተሳፈሩ የከተማዋን ውብ መልክ መመልከት ለብዙዎች ህልም ነው። ወደ ፍሎረንስ ስንሄድ ደግሞ የህዳሴ ዘመን መነሻ እናገኛለን። እንደ ማይክል አንጅሎና ሊዮናርዶ ዳቪንቺ ያሉ ታላላቅ ሰዓሊያን መገኛ ናት። በዚህም ከተማ ውስጥ የአንዳንዱ ህንፃና አደባባይ የራሱ የሆነ ታሪክ አለ። ስለ ጣሊያን ስናወራ ምግቧን መርሳት አይቻልም። ፒዛ፣ ፓስታ የጣሊያን ስጦታዎች ናቸው። ነገር ግን እውነታው የጣሊያን ምግብ ከዚህም በላይ ጥልቅ ነው። ጥራት ያላቸው አይቢዎች፣ ወይኖች፣ የጣሊያን ቡና፣ ኤክስፕሬሶ ልዩ ጣዕም አላቸው። ጣሊያኖች ለምግብ ትልቅ ክብር ይሰጣሉ። ቤተሰብ ተሰብስቦ ለረጅም ሰዓት መመገብ የባህላቸው አንድ አካል ነው። ጣሊያን ለቱሪስቶች ብቻ ሳይሆን ለታሪክ ተመራማሪዎችም ለጥበብ አፍቃሪዎችም ገነት ናት። ከሰሜን ተራራ ስፍራዎች እስከ ደቡብ ውብ የባህር ዳርቻዎች ድረስ ጣሊያን ሁሌም አዲስ ነገር አላት። የዛሬው ቆይታችን ይህን ይመስል ነበር። በቪዲዮ እንደተዝናናችሁ ተስፋ እናደርጋለን። ለቀጣይ የትኛውን ሀገር እንድንጎበኝ ትፈልጋላችሁ? መልሳችሁን በኮመንት አሳውቁ። በሚቀጥለው ጊዜ እስክንገናኝ መልካም ጊዜ ይሁንላችሁ።